ማዘር እንዴት አደሩ? ሰላም ኖት? ደወልኩለት እኮ ምንድን ነው የተባሉት? ኧረ ምን ይባላል ዝም ብላ መታ አንተ እያለ ግርሜን ጠየቀች። 49 ዓመቴ ነው ብያታለሁ። ስንት ዓመት ተባሉ? ወንድም ካለ 9 ዓመት። እሺ አሁን በኋላ ከዛ መጣችና ቱርሞ ስንት ዓመት ነው አለች። 49 ዓመት ብዬ የለም ወይ ልጅ አጠገብ አልኳት። አይ እኔ አልቀበልም፣ እኔ ወጣቱን ነው እንጂ ሽማግሌውንም አልቀበልም። ለምን ተቀበላችሁ እናንተ አለችና ቁጥጥ አለች። እንደው መለስ ብትል አልኩና ዝም ብዬ ቁጭ አልኩ። 4-5 እኮ አልነጋገርም አንዴ ነው አለች። እሺ አልኩና ብድግ ብዬ ይወጣውና የመቅለማ አልሰጠሁትም እንዴ አለች። የመቅለማ ምንድን ነው የመቅለማ ማለት? እኔ ምን አውቃለሁ የመቅለማ ገንዘብ የለውትም ወይ አለች። የመቅለማማ እዚህ አጠገብሽ ቆጥሮ ሰጠኝ አልኳት። አምጪው አለች ብሩን። አዎ እሺ ደውልላት እስቲ እሺ አለች። አምጪው አለች ብሩ ነው። አዎ ከዛስ እሺ ብዬ ሰጠኋት። እሺ ከሰጠኋት በኋላ ዝም ብዬ ቆምኩኝ ጥግ ጋር። በቃ እማማ ይሄዱ ለምን ወረቀቱን አምጡት እስቲ ስም የተጻፈበት አለች። እሺ ብዬ ሰጠኋት። ከሰጠኋት በኋላ ምን ስም አለው ስልክ ቁጥር አለው እንጂ ሰው ስልክ ቁጥሩን እንጂ ስም እኮ አይሰጥሽም አልኳት። በኋላ ልደውል እንዲህ አለች። እሺ ደውል ዝም አለች። አነሳም ስልኩንም እቺ የኔ ስልክ ነው። መች ተደወለ መጀመሪያ? ያው ቁጥሩ እኮ ተሰጥቶ የነበረው እሷ አንስታ ብደውልለትም አያነሳም አለች። ምንም አልተደወለም እኔ ጋር። ሴትዮዋ በጣም ባለጌ ናት። በጣም የሚያሳዝን ነው። ከዛ እኮ እኔ እኮ ጥበቃውን ጠየቅኩት። ጥበቃውን ጠይቀው ስራቸውም ሌላ ነው። ብሩን መለሰሎት? ማ የሰጠሁት ብር እንዴ ማንም ውሳኔች የተቀበለችው ከዛ መለሰችው። እኛ የመጀመሪያው ነው ሌላ ቀጠና ልጣ የማሉት ደጅ ላይ ቁጭ ብሏል። ወደ ቤት አስገቡኝ። ግቢ ማማ ምን ነፈዘዙ ግቡ አሉ። እሺ ብዬ በር ላይ ቁጭ አልኩ። ከየት እንደመጣች ብቻ አላውቅም። መጣችና ስንት ዓመት ነው? አሁን እኮ በልጄ ፊት ተነጋግረናል።